እንዴት ዋላችሁ? ለብድር ማመልከትና ፕሪአፕሩቫል ደብዳቤ መያዝ የቤት ግዢ የመጀመሪያው ሂደት ነው። በአሜሪካን ሀገር 8 የቤት መግዛት ሂደቶች አሉ ብለናል። እዚህም ስክሪን ላይ ያሳየኋቸው ናቸው። ከነዚህ ውስጥ አንደኛው የሆነው ብድር ማመልከት ነው፣ ወይንም ፕሪአፕሩቫል ደብዳቤን መያዝ። ፕሪአፕሩቫል ማለት የሞርጌጅ አበዳሪ ድርጅቶች ጋር ወይንም ደግሞ ባንኮች ጋር በመሄድ ወይንም በኮምፒውተር በመገናኘት ምን ያህል የብድር መጠን እንደሚፈቀድልን የምናውቅበት ሂደት ነው። ይህን ለማድረግ አብዛኞቹ አበዳሪዎች ከተበዳሪው የሚፈልጉት አንደኛ ዓመታዊ ገቢውን ወይንም የዓመታዊ ገቢውን መጠኑን የሚያሳይ መረጃ ታክስ ሪተርን ወይንም W2 የምንለውና ፔቼክ ስታብ፣ ሁለተኛ ያለውን ተቀማጭ ገንዘብ የሚያሳይ። ይሄ ደግሞ አስፈላጊነቱ ለቅድመ ክፍያ ወይንም ለዳውን ፔመንት፣ ለብድር ማካሄጃ እና መዝጊያ እና ከሁለት ወር እስከ 3 ወር ድረስ ሞርጌጅ መክፈል የሚያስችል መጠባበቂያ ገንዘብ መኖሩን ማየት ስለሚፈልጉ ነው። ሶስተኛ ደግሞ ጥሩ ተበዳሪ መሆናችንን የሚያረጋግጠው ደግሞ የክሬዲት ነጥባችን ነው። በዚህ መሰረት እንግዲህ ለማመልከት ስንሄድ ወይም ስትሄዱ የሚያስፈልጋችሁ የመጀመሪያው ነገር ተቀጥራችሁ የምትሰሩ ከሆነ ወይም በW2 የሚከፈላችሁ ከሆነ ማለት ነው ከ1 ዓመት እስከ 2 ዓመት ድረስ ታክስ ያሰራችሁበትን W2 መያዝ አለባችሁ። የ1 ወር ፔቼክ ስታብ አስፈላጊ ነው። የ2 ወር ባንክ ስቴትመንትም ሌላ የሚጠየቅ ነገር ነው። የራሳችሁ ንግድ ያላችሁ ሰልፍ ኢምፕሎይድ የሆናችሁ ሰዎች ደግሞ ከ1 ዓመት እስከ 2 ዓመት ድረስ ታክስ ሪተርናችሁ ያስፈልጋል እና የ2 ወር ባንክ ስቴትመንት መያዝ አለባችሁ። በግል ስራ ላይ የተሰማራችሁ ሰዎች እንደ ገበያችሁ የሚወሰደው ከወጪ ቀሪ ኔት ወይንም አጀስትድ ወይንም ግሮስ ኢንካም የምንለው ነው። ለምሳሌ ከወጪ በፊት 100 ሺህ ብር ብላችሁ የ60 ሺህ ብር ወጪ ያለብን ብላችሁ ብታሰሩ ገበያችሁ ተደርጎ የሚወሰደው ስንት ነው ማለት ነው? 40 ሺህ ነው ማለት ነው። ገቢን ለማሳየት እንግዲህ ከፔቼክ በተጨማሪ ያላችሁን ነገር ማሳየት ትችላላችሁ። ለምሳሌ ቻይልድ ሰፖርት ካለ፣ የጡረታ ክፍያ ወይም ሶሻል ሴኩሪቲ ክፍያ የሚከፈለን፣ ከባል ወይም ከሚስት በፍቺ ምክንያት የሚከፈል ክፍያ ወይም አሊሞኒ ካለ፣ እነዚህ ሁሉ ግን ታክስ ላይ ያስያዛችኋቸው ያስመዘገባችኋቸው ነገሮች እንደ ገቢ ሊታዩ ይችላሉ። የባንክ ስቴትመንት ስትሰጡ ደግሞ በተቻለ መጠን ንጹህ ይሁን። ከዕቁብ የተቀበላችሁት ወይንም ደግሞ ለሰው አበድራችሁ የተከፈላችሁ ብር የሚታይበት ወይንም ደግሞ ጥሬ ገንዘብ ያስገባችሁበትን ወር ከሆነ ያንን ገንዘብ ምንጭ ማስረዳት ይጠበቅባችኋል። ከዚህ ነው ያገኘሁት። ስለዚህ ቀደም ብላችሁ ከ2 ወር በፊት ይህንን ስቴትመንት ንጹህ አድርጋችሁ አዘጋጅታችሁ ምንም አይነት ከገበያችሁ በወር ከምታገኙት ወይንም በዓመታዊ ገበያችሁ ላይ ካስመዘገባችሁት ታክስ ላይ ካስመዘገባችሁት ውጭ ቅርታ ባታሳዩ ወይንም ባንክ ስቴትመንታችሁት ባይታይ ጥሩ ነው። አለበለዚያ ገለጻ አድርጉ፣ ምን ከየት ነው ያመጣችሁት ተብሎ ስለሚጠየቅ ማለት ነው። እንግዲህ አበዳሪዎች እነዚህን ዶክመንቶች እና ክሬዲት ነጥባችሁን ካዩ በኋላ ይህን ያህል የብድር መጠን ወይም የብድሩ መጠን የሚገልጽ ደብዳቤ ይሰጣችኋል። ያ ምን ይባላል? ፕሪአፕሩቫል ይባላል። ይህን ፕሪአፕሩቫል ከያዛችሁ በኋላ ከሪል ስቴት ኤጀንታችሁ ጋር እንግዲህ ስራ መጀመር ትችላላችሁ ማለት ነው። ግን ይህ የተሰጣችሁ የብድርና መጠን ወይም ደብዳቤ የሚሰራው ቤት አግኝታችሁ ፕሮሰስ ጨርሳችሁ ቤቱን እስከምትረከቡ ድረስ ገበያችሁ ካልቀነሰ፣ ስራ ካለቀቃችሁ፣ አበዳሪውን ይህን ደብዳቤ ከሰጣችሁ በኋላ ደግሞ ገበያው ላይ ወለድ ካልጨመረ፣ የወለድ መጠን ካልጨመረ፣ አበዳሪው ደብዳቤውን በሚሰጣችሁ ሰዓት የመሬትና የቦታ ግብር፣ የቤት ኢንሹራንስ፣ አሶሲዬሽን ፊ የገመተዋል። እዚያ አካባቢ ነው የምንገዛው ስትሉት እዚያ አካባቢ ላይ ያለውን ሁሉ ገምቶ ነው ደብዳቤውን የሚሰጣችሁ ማለት ነው። ስለዚህ አንዴ የብድር ሂደቱን ከጀመራችሁ በኋላ ጥንቃቄ፣ ስራ እንዳትለቁ። ስራ ብትቀይሩ እንኳን ላበደራችሁ መጀመሪያ አሳውቁ። በተለይ ከግል ስራ ወደ ቅጥር፣ ከቅጥር ወደ ግል ስራ ደግሞ ቀየር የበለጠ ችግር ላይ ስለሚጥላችሁ ይህን ነገር መጀመሪያ ለአበዳሪያችሁ ማሳወቅ አይቀርም። ሁለተኛ ክሬዲታችሁን አለመነካካት፣ አዲስ ክሬዲት ካርድ አለማውጣት፣ ትልልቅ ግብይቶችን በክሬዲት ካርድ አለማድረግ። የተወሰኑትን ነገሮች ጋዝ፣ ግሮሰሪ ይቻላል፣ ግን ትልልቅ ነገሮችን ክሬዲት ካርድ አለመዝጋት፣ አለመመለስ ማለት ነው። ወዲያውኑ ግን መዝጋት ትችላላችሁ። ጥንቃቄ 3 የወለድ መጠኑ ወይንም ኢንትረስት ሬት በየቀኑ በየሰዓቱ የሚለዋወጥ ስለሆነ ባንኩ ጋር ስታመለክቱ ገበያው ላይ ያለ የወለድ መጠን ለምሳሌ 6% ከነበረና የተፈቀደላቸው የብድር መጠን 300 ሺህ ብር ቢሆን እናንተ ግን ቤት አግኝታችሁ ስትፈራረሙ ገበያው ላይ ያለው የወለድ መጠን 7% ቢደርስ የ300 ሺህ ፕሪአፕሩቫል መጠናችሁ ሊቀንስ ይችላል።
ወደ 250 ሺህ ወይንም ከዛም በታች ሊወርድ ይችላል። ይህንንም ማወቅ አለባችሁ። የወለድ መጠኑ እንዳይጨምር ማድረግ ወይንም ላክ የምንለው ነገር ማድረግ የምንችለው ቤት ተገኝቶ ውሉን ከተፈራረምን በኋላ። ቤቱ ሳይገኝ በፊት ግን ወለድ እንዳይጨምር ማድረግ አይቻልም። ወለዱ ቢቀንስስ ብትሉኝ፣ ከቀነሰማ በጣም ጥሩ ነው። የምትበደሩትን መጠን ሊያሳድገው ይችላል፣ ወይንም ወራዊ ክፍያችሁ ላይ ቅናሽ ሊያሰጣችሁ ይችላል ማለት ነው። ጥንቃቄ አላት። የ300 ሺህ ብር ፕሪአፕሩቫል የተሰጠው ገዢ የትኛውንም 300 ሺህ ብር ሽያጭ ላይ ያለ ቤት ሊገዛ ይችላል ማለት አይደለም። ታክሱ፣ ኢንሹራንሱ፣ አሶሲዬሽን ፊ መጠናቸው ወሳኝ ነው። ለምሳሌ የ300 ሺህ ብር ፕሪአፕሩቫል ሲሰጣችሁ የተገመተው የታክስ በወር የተገመተው ታክስ መጠን 300፣ አሶሲዬሽን ፊው 100፣ ወርሃዊ ሞርጌጅ ክፍያችሁ ተጠቃሎ ኢንትረስቱን ፕሪንሲፓሉን ጨምሮ ከ2000 ብር መብለጥ የለበትም ተብሎ ሊሆን ይችላል። ነገር ግን ለመግዛት የወሰናችሁት ቤት ዋጋው እንኳን 300 ሺህ ብር ቢሆን ታክሱ ግን 400 ቢሆን፣ አሶሲዬሽን ፊው 100 የተቀመጠው በዚህኛው ጊዜ 200 ቢሆን ወርሃዊ ክፍያው ከተፈቀደላችሁ 2000 ወደ ስንት አደገ? ወደ 2200 አደገ ማለት ነው። እንደዚህ አይነት ነገር ሲፈጠር ከኪሳችሁ ብዙ ቅድመ ክፍያ ወይም ዳውን ፔመንት መክፈል ሊጠበቅባችሁ ይችላል። ወይንም ደግሞ ጭራሹኑ ብድሩ ላይፈቀድላችሁ ይችላል። እነዚህን ጥንቃቄዎች ብታደርጉ በጣም የምመክረው ነገር ነው። እንግዲህ ከብድር ማመልከትና ፕሪአፕሩቫል ጋር በተያያዘ የበለጠ መረጃ ለማግኘት ሎን ኦፊሰራችሁን ማነጋገር ትችላላችሁ። እኔ እንግዲህ እንደ ሪል ስቴት ኤጀንቴ ትንሽ ሀሳብ ልስጣችሁ ብዬ ነው ይህንን ሀሳብ ያስቀመጥኩት። እንግዲህ ብድር ማመልከትና ፕሪአፕሩቫል ይህንን ይመስላል። ይህንን ከጨርሳችሁ በኋላ ቀጥሎ የምትሄዱት እንግዲህ ሪል ስቴት ኤጀንት መቅጠርና ቤት ፍለጋ ነው። ያንን በሚመለከት ደግሞ የሚቀጥለውን ቪዲዮ ላይ እንነጋገራለን። መልካም ጊዜ። ስላዳመጣችሁኝ አመሰግናለሁ።